ሰላም እናቶቼ እንዴት ናችሁ? እዚህ ጋር የምታዩት እንግዲህ በቁርስና በምሳ መሃል በምሳና በእራት መሃል ልንመገበው የምንችለው ነገር ነው። እዚህ የምታዩት ሻይ ፊት ለፊት የምታዩት ሻይ የካሞሚላ ሻይ ይባላል። የካሞሚላ ሻይ እናቶች የወለዱ እናቶች ጡት በማጥባት ጊዜ ቢጠቀሙት የተሻለ የጡት ምርት እንዲኖራቸው ያደርጋል። ምክንያቱም ካሞሚላ ሻይ የስትረስ ሆርሞንን ወይም ኮርቲሶልን የመቀነስ ባህሪ አለው። ሰውነትን የማረጋጋት ወይም ሪላክስ የማድረግ እንቅልፍን ጥሩ እንቅልፍን እንድንተኛ የመርዳት ባህሪ ስላለው ለእናቶች ለአጥቢ እናቶች ይመከራል። ከዛ ደግሞ እዚህ ጋር ያለው ደግሞ ይሄኛው ዳቦ የአጃ ዳቦ ነው። የአጃ ዱቄት የሚዘጋጅ ዳቦ ነው። እዚህ ደግሞ በቆሎ ዱቄትና የፉርኖ ዱቄትን በመቀላቀል የሚዘጋጅ ዳቦ ነውና እነዚህ ለሰውነትም ጥንካሬ ለጡት ወተት ምርት በጣም ወሳኝነት ያላቸው ምግቦች ናቸው፣ ምግብና መጠጦች ናቸው። እና ይሄን ያደረግን ደግሞ ከዚህ በተጨማሪ ሌላ ስትረስ የምንቀንስበት ደግሞ ምን አለን? መጽሐፍ አለን። መጽሐፎች እንግዲህ ባለው ጊዜ ጥሩ እውቀት ይዞ ለመውጣትም በአራስ ቤት ውስጥ የተሻለ ጊዜ ስለሚኖር እንደገና ስትረስንም የመቀነስ አቅም ስላለው ይሄንን መጠቀም ጥሩ ነው ብዬ አስባለሁ። አመሰግናለሁ።